እንዴ ትምህርታችሁን ፈረፋችሁ እዚህ ፊታችሁን ተተጣጣባላችሁ። ራሴን አሞኝ እኮ ነው። ራሴን አሞኝ ምን ራስን ነው? ሱስ ነው እንጂ አሬ ምን ሱስ ነው? ገና የጫቱ ሱስ ነው። ጠሎንም አረቂውንም አገር የሚያውቀው ሱስ ነው። እሱም ከከሳት ነው ጋሽ። በጧት ላይ ምን ሱስ አለ? ቡና ነው ጠጥተናል። አግዞ ደህናው ሊጨምረህ አየለን ጨምረህ አበላሸው አይደል? ራሳችን አሞን ነው። አንተኛው ሄድ አየለ አንተ ሄድ። አንተ ግን ነገ እነዛ ከብት ቤተሰቦችን ይዛቸው ትመጣለህ። አንተ ከብት በቃ ወላጅ ነኝ ተባልኩ። ሄዳችሁ እናንተ ትናገራላችሁ። እሺ የተፈጠረው ነገር ነኝ ወደዚህ ሂጅ ወደዚህ ትምህርት ምን ያደርግልናል? ጋራጅ ገብተን እንማር እናንተ ረሃይ መዳም አሁንም እየረበሻችሁ ነው። አንተ አየለ ከዚህ ደደብ መሀይም ልጅ ጋር አትቀመጥ አላልኩም? ኧረ ነግረኝ ነበር። እርሱ እኮ ነው እንቀመጥ የሚል ተረሱ። አሁን የመለሰ ጥያቄውን ይቀመጣል። አዎ አንተ አየለ ቢሆንልኝ ብለህ ሳይሆንልህ የቀረ ነገር ምንድን ነው? ያው ትሰረ በመጀመሪያ የወሰነ ትምህርት አንደኛው ወጣለሁ ብዬ አስቤ ነበረ፣ ግን አልተሳካም። ጓደኛዬ በ0.3 ማርክ በለጠኝና ሁለተኛው ወጣው። ግን ትሰረ በሰከንድ ሴሚስተር አሻሽሏል። ቃል ገባላለሁ። የኔ ጠንበለል አኩራኝ። አመሰግናለሁ ትሰረዬ። አይ የኔ ደደብስ ያው እኔ ጋሽ ቢሆንልኝ ብዬ ተመኝቼ ያልተሳካልኝ ነገር ጋሽ የውጣናም እዚህ ቅርባችን ነው። አንድ አስፋልት ነው የምንሻገር። ያው አቤም ቅርብ እኮ ነው። የ10 ብር ታክሲ ነው ጋሽ። እውነት ነው። እንዲሁ ፈጣሪ ውሃ አደረጋቸው እንጂ እኔማ ወይ ጠላ ወይ አረቂ ቢሆን ደስ ይለኝ ነበር ጋሽ። ውጣልኝ ብያለሁ። ውጣልኝ አንተ አመዳም ና ብያለሁ። ና ብያለሁ አንተ አመዳም ና ብያለሁ። የምናም ና እያልኩ ና እያልኩ ነው አንተ አመዳም ልጅ። በቃ የመጣንበትን ዓላማ ቅድምም ነግሬሃለሁ። እኔ ግን በጣም ደንግጫለሁ ጓድ። አትፍራ፣ ድንግጥ። ጀግና ስለሆንን ነው እዚህ ውትድርና ቤት የተገኘን። አዎ እሱ ማለት እና ለምን ለማምለጥ እንፈራለን? ችግር የለም። አሁን በቃ እኔን ተከተለኝ እሺ? እኔ ያለሁልህ አትፍራ። በደንብ አስተውለኝ እሺ? እንዴት ናችሁ? ሰላም ነው። መንገድ ጥሩ ነበር? መንገድ አሪፍ ነበር። ይቅርታ ለአንድ ጥያቄ ነበር ያስቆምኳችሁ። ከእናንተ መካከል ምልምል ወታደር ከካምፓችን ወጥቷል? አዎ። አራኛ ታክሲ መንገደኞች ነን እኛ። እርግጠኛ ናችሁ? አዎ። እሺ አንድ ጥያቄ ጠይቃችኋለሁ። ጓድ አላችሁ? አለን ጓድ። ነውጣ ና አንተ ነህ በጋራጁ? አዎ በጋራጁ ነኝ። አሁን እርሶን ሳይሆን በጉን ነው የምፈልገው። የታለ በጉ? ተረጋጋ እንጂ እኔ እኮ ነኝ የበጉ ባለቤት። የበጉ ባለቤት እርሶ ነው? አዎ። እና የታለ በጉ? ና ላሳይ ነው እኮ ጧት ስለሆነ ማለት ነው። ገና እጅን በአንተ ነው የምፈተውና እነጋሻ በጀ ምናምን እየደወሉልኝ ገና በሬ እየጠበቀኝ ነው። አሪፍ ሙያ ያለ ማለት ነው። የሚገርም ሙያ ያለኝ ሶማሌ ግመል አርጄ ነው የመጣው። ኦሮሮሮሮ ና በእናትህ ነው። እኔም ቸኩያለሁ። አንበሴ ጨረስካት? አዎ ምን አዳምስ ሊቀራ በልሽ የእጇና እንደው የሚቀመስ ካመጣለህ አዛች በር እንደዋል ይጠብቃል። አዛች ወንበራ ቶሎ በል ቶሎ በል። እሺ ጋሽ መጣ። በቃ ያረድኩበትን ገንዘቤን ይስጡኝና ይሸኙኝ እንጂ እንኳን ገንዘብ ልሰጥ ቶኛ ጨቅጨቀኝ። አሁን ይሄን ቆዳ ወንፊት አድርገህ በጣት ሰጠለህ። ምን ገንዘብ ነው የምሰጠህ? እና ገንዘብ ይሰጡኝም ለኔ ገንዘብ እንካ ያረድኩበት ይሄንን ይሄ ምንድነው? ባሻው አድርገህ በልተህ ልቀውጣልኝ እንዳጨቀጨቀኝ። አዎ ለኔ ቆልጥ አዎ በጎትን አርጄ ቆልጥ እና ምን ላድርግ? እሱም ሲበዛብን ብሊስ ቀጭኑ ተረጋጋ። ናስቲ ና ለውትድርና ምልመላ እየመለመለ ነው። ሲጥርስ ግለጠው እስቲ። አሃሃሃ ትፈለጊያለሽ አንቺማ ምርጥ ነሽ። እስቲ አሳርፍ በርሰን እስቲ እንዴት ተጠቀቅ ስትፈልግ ፓትሮሉን አንተ ይሰቃል። ና እኔ እኮ አገልግያለሁ። በ97 ግዳጅን ተወጥቻለሁ። ተመላሽ ሰራዊት ነኝ እኔ። ውሸታም እዚህ ላይ ደረቴን ተመትቼ ነው የተመለስኩት። እርግጠኛ ነህ? እርግጠኛ ነኝ። አውልቀውስ ሱፍ እንዲሁም ተሰፍቻለሁ። አውልቀውስ ጠባሳ ይለየል። የታል ጠባሳው? የተሰፋው ስውር ነው የሰፋው። ስውር ነው የተሰፋው። ኧረ አንተ በጣም ነው የምትቀልድ። ናውጣ ፓትሮን ናውጣ። አንተ ልጅ ጫማ ቀይር 360 ምናምን ቀን አንዴ ነጫማ ፋብሪካው ረስቶታል። ይሄን ጫማ ማምረቱን ራሱ ግማታም የገማ መጣል። ምንድን ነው ያልከው? ምን ስትል ነው የሰማው? ኧረ እሱ እኮ ይሄን ጫማ አልቀይሮ ብሎ አልቆ እንደ መኪና ጎማሽ ወውጥቷል ከስር ምናምን አለኝ። እሱ ነው ያ ጫማውን እየለበሰ ማዘሩን ያስም በሽተኛ አረጋት ያለ። ኧረ እኔ አላልኩም እንደዚህ። እኔ ያስም ምናምን ብዬ ራሱ አላወሩም። እሱ ነው ይሄን ጫማ በቃ አልቀይሮ አለ። 4 ሶል ቀይሮ አለ እስካሁን ብሎኛል። ደግሞ የላሜራ ነው መሰል ሲለኝ ነበር። አያልቅም
ጫማውና መልኩ ይመሳሰላልም ብለኸኛል። ኧረ እኔ ጫማው ይመሳሰላል አይደለም የእስረኛው ነው ያልኩ። ደግሞ የልማት ቀን ይመስል ሁሌ አረንጓዴ ነው የሚለብስ አለኝ። አንተ በነጩ አለው እሱ ሲጀመር እኮ ብዙ ስላለው እኮ ነው እንደዚህ ታውቀዋለሁ። አረንጓዴ ያስራል ብዙ አለ መሰለኝ። ብዙ ስላለው ደግሞ ካልሲ የማይቀየር ካልሲ እኔ ላንተ ብዙ አለው። ደግሞ ስታልፍ ሸቶኛ ነህ አለኝ። ኧረ ና